ዛሬ የምስራቋ ኮከብ ሐረርን በጥቂቱ ላስቃኛችሁ። ሐረር የምስራቋ ኮከብ በሰባተኛው ምዕተ ዓመት የተቆረቆረችው በሰላም በፍቅርና በመቻቻል የምትታወቀው የሐረር ከተማ ከአዲስ አበባ በስተምስራቅ አቅጣጫ በ500 ኪሎ ሜትር ርቀት ላይ ትገኛለች። በ1885 ሜትር ከፍታ ላይ የወይና ደጋ የአየር ጠባይ በተላበሰ ቦታ ላይ አርፋለች። ከተማዋን ከሌሎች ከተሞች ለየት የሚያደርጓት ብዙ ነገር አላት። ከነዚህም ውስጥ ዙሪያን ከቦ ያዛት እጅግ ውብ እና ማራኪ የኪነ ህንፃ ውጤት የሆነው የጀጎል ግንብ አንዱ ነው። ይህ ግንብ ከ10ኛው ክፍለ ዘመን ጀምሮ የነበሩ 82 መስጊዶችን እና 102 የቀብር ቦታዎችን በውስጡ ይዟል። በተጨማሪም ይህ የጀጎል ግንብ ከ1998 ዓመተ ምህረት ጀምሮ በዩኔስኮ የዓለም ቅርስ ዝርዝር ውስጥ ይገኛል። ሐረር ለዘመናት ከፍተኛ የንግድ ማዕከል ሆና ስትኖር ከመሃል ሀገር ከአፍሪካ ቀንድና ከአረብ ሀገራት ጋር በንግድ መንገዶች ስትገናኝ ከቀሪው ዓለም ጋር ደግሞ በቀይ ባህር ወደቦች አማካኝነት ትገናኝ ነበር። ወይና ደጋማዋ ሐረር እርስ በርሱ ከሚበላላው ጅብ ጋር ሳይቀር ተግባብቶ የሚኖርባት ከተማ ናት። የሐረር ሕዝብ ታሪክ፣ ባህልና ማንነት ከሐረር ከተማ ጋር እጅጉን የተቆራኘ ነው። ሐረሪዎች በረጅም ዘመን የስልጣኔ ታሪካቸው ያፈሯቸው ተንቀሳቃሽና የማይንቀሳቀሱ እንዲሁም የሚዳሰሱና የማይዳሰሱ በርካታ ቁሳዊና መንፈሳዊ ቅርሶች ባለቤት ናቸው። ከእነዚህ ቅርሶች መካከልም የጀጎል ግንብ በቀዳሚነት ይጠቀሳል። ሐረር እንኳን ዛሬ ቀን ዘምኖ ትላንትም ቢሆን ስንቱ ባህር አቋርጦ የከተመባት፣ ስንቱ ቅጥሯ ገብቶ ለትውልድ የተረፈ ትዝታ ያስቀመጠባት የውበትና የጥበብ መዲና ናት። የኢትዮጵያ ኢስላማዊ ኪነ ህንፃና ባህል ማንንም ሳይመስል ሃይማኖታዊ መሰረቱን ሳይጥል የነገሰባት መዲና። ይህቺ ውብ ከተማ ከቅርስነት ባሻገር እንደ ኢትዮጵያን አቆጣጠር 2003 በሰላም በመቻቻል በመፈቃቀርና በልማት ከተማነት ዓለም አቀፍ ሽልማትና እውቅናን አግኝታለች። በረዣዥም የመስጂድ ሚናራዎች የታጀበው የሐረር መድኃኔዓለም ቤተክርስቲያን በ27 በድምቀት ይነግሳል። የጀጎል መንገዶች ከጁምዓ ዕለት ድምቀት በተጨማሪ በተለይ የ27 ነጠላ ለባሾች ከያሉበት ወደ ቅጥሯ የሚገቡበት ሌላ ትዕይንት ያስተናግዳሉ። ዱክበር ከሚባለው አካባቢ በኋላ በተሽከርካሪ ማለፍ አይቻልም። ይህ አጋጣሚ ሌላ ትዕይንት ፈጥሯል። ነጠላ ያጣፉ ጧፍ የያዙና ሂጃብ የለበሱ መንገደኞች በጋራ እየተሳሳቁ መንገዱን ይሞሉታል። ዕጣንና ጧፍ የዘረጉ ንዋየ ቅድሳት የሚሸጡ መንገዱን ዳርና ዳር ይይዙታል። አስገራሚ የእምነትና የፍቅር ስብጥር። የሐረር ሴቶችና ወንዶች ውብ አልባሳት፣ መዋቢያዎችና ጌጣጌጦችን በብዛት በመጠቀም ይታወቃሉ። በየቦታው መቆም፣ በየቦታው ማየት፣ በየቦታው መደመም ሐረርን ገብተው ይኖራታል እንጂ አይጽፏትም።